መጽሐፈ ሩት ምዕራፍ 1 ከቁጥር 1 እስከ 10። እንዲህም ሆነ መሳፍንት ይፈርዱ በነበረ ጊዜ በሀገሩ ላይ ራብ ሆነ። አንድ ሰውም ከሚስቱና ከሁለት ልጆቹ ጋር በሞዓብ ምድር ሊቀመጥ ከቤተልሔም ይሁዳ ተነስቶ ሄደ። የሰውየውም ስም አቤሜሌክ፣ የሚስቱም ስም ኑኃሚን፣ የሁለቱም ልጆቹም ስም መሐሎንና ኬሎን ነበረ። የቤተልሔም ይሁዳም የኤፍራታ ሰዎች ነበሩ። ወደ ሞዓብ ምድር መጡ፣ በዚያም ተቀመጡ። የኑኃሚን ባል አቤሜሌክ ሞተ፣ እርሷና ሁለቷ ልጆቿ ቀሩ። እነርሱም ከሞዓባውያን ሴቶች ሚስት አገቡ። የአንዲቱም ስም ኦርፋን፣ የሁለተኛይቱም ስም ሩት ነበር። በዚያም 10 ዓመት ያህል ተቀመጡ። መሐሎንና ኬሊዮን ሁለቱም ሞቱ። ሴቲቱም ከሁለቱ ልጆቿና ከባሏ ተለይታ ቀረች። እርሷም በሞዓብ ምድር ሳለች እግዚአብሔር ሕዝቡን እንደጎበኘ እንጀራም እንደሰጣቸው ስለሰማች ከሞዓብ ምድር ልትመለስ ከሁለቱ ምራቶቿ ጋር ተነሳች። እርሷም ከሁለቱ ምራቶቿ ጋር ከተቀመጠችበት ስፍራ ወጣች። ወደ ይሁዳም ምድር ሊመለሱ በመንገድ ሄዱ። ኑኃሚንም ምራቶቿን ሂዱ፣ ወደ እናታችሁም ቤት ተመለሱ፣ በእኔና በሞቱት እንዳደረጋችሁት እግዚአብሔር ቸርነት ያደርግላችሁ፣ እግዚአብሔርም በየባላችሁ ቤት ረፍት ይስጣችሁ አለቻቸው። ሳመቻቸውም፣ ድምጻቸውንም ከፍ አድርገው አለቀሱ። እነርሱም ካንቺ ጋር ወደ ሀገርሽ እንመለሳለን አሏት።